ጩኸት በረከተ። እናት ልጇን አጣች፣ ጨቅሎች አለቀሱ። የነገ ተስፋዎች ናፋቂ ሕፃናት በደም ረሰረሱ። ምነው ዋልድባ ዝምታሽ በረታ፣ ቁዘማሽ አየለ። ሰዓታት ቅዳሴው መውደቅ መነሳትሽ ከወዴት ቀለለ? የአቡዬ መዘግዘቅ የተክልዬ እምባ ኧረ ወዴት አለ? የእንጦጦ ማርያም የግሸኗ ንግሥት የጻድቃኔዋ ዕንቁ አትመጪም ወይ ዛሬ ቤትሽ ተጠልለው አንቺን ሲናፍቁ? አቤት አትይም ወይ ንኢ ድንግል ሲሉሽ ሰርክ እየወደቁ? አትለመኝም ወይ ሰላም ለኪ ሲሉ ሊቅና ደቂቁ? አንቺ ዝም ካልሽን ታዛኮ የለንም አምባችን ተንዷል። ይፍታ የሚል ካህን ከቤተ መቅደሱ በውሾች ተሰዷል። ሳሊለነ ሚልሽ የቆሎ ተማሪው መንበሩ ስር ታርዷል። የቤተ መቅደስሽ ነጩ መጋረጃ በደም ተጨማልቋል። ጉልላትሽ ወድቆ ካፈር ተደባልቋል። በአቱ ያለቅሳል ሰላም ለኪ ናፍቆት፣ በአቱ ያለቅሳል እልፍ አመድ ነስንሶ። ካህኑ ታርዶበት ገዳሙ ያነባል ጽልመት ማቁን ለብሶ። ዋሻው ለቅሶ ላይ ነው ሐዘን ሰነጣጥቆት ባፈሙዝ ታርሶ። ልጆቹን ሚናፍቅ የሰላሙ ደብር ሐዘን ቀስፎታል። ቅዱስ የሚል ካህን ከመንበሩ የለም ክፉ ቀን ወስዶታል። አሜን የሚል ምእመን ከጥላይ ስር የለም ውሾች በልተውታል። ተንሶ የሚል ዲያቆን መነሳት አቅቶት ከደጅሽ ተደፍቷል። ሰላም የሚለው ቄስ ሰላሙን ስላጣ ከመቅደስሽ ጠፍቷል። እባክሽም አምላክ ያገኘውን ረሃብ ጭንቁን አዘክሪ። በንጉሥ መንበር ፊት መሐር ልጄ ብለሽ እንባሽን አኑሪ። የቁጣውን መዓት እንዲመልስልን ለልጅሽ ንገሪ።